ለመሆኑ ሴጋ ስታቆም በሰውነት ላይ የሚታዩ እውነተኛ ጥቅሞች ምን እንደሆኑ ታውቃለህ? አብዛኞቹ ወንዶች አያውቁትም። ቀናቸውን የሚጀምሩትም ሆነ ማታ ወደ አልጋቸው ሲገቡ ስሜታቸውን በከንቱ ማፍሰስ ነው። ይሄ ደግሞ አሳዛኝ ነው። ራስህን ከመግዛት የሚገኙ ታላላቅ ጥቅሞች አሉ። ነገር ግን ጥቅሞቹን ከመናገሬ በፊት አንድ ነገር ልንገርህ። ዲሲፕሊን የሌላቸው ወንዶች ግል ወሲብ ወይንም ሴጋ ጭንቀትን ይቀንሳል፣ ጤናማ ነው በማለት ራሳቸውን ያታልላሉ። ለሱስ ያላቸው ፍላጎት ስለበረታ ብቻ የሐሰት መረጃዎችን ይደረድራሉ። ነገር ግን በጥልቀት ስታስበው ይህ ድርጊት ምንም አይነት እውነተኛ ጥቅም እንደማይሰጥ ታውቃለህ። ስለዚህ ራስህን ማታለል አቁም። በዚህ ቪዲዮ ሴጋ ስታቆም የምታገኛቸውን 5 እውነተኛ ጥቅሞችን እናያለን። ቪዲዮውን ላይክ በማድረግ ጀምር። አንደኛ፣ እውነተኛ ማንነትህን ታገኛለህ። ብዙ ሰዎች ኖቫ ወይንም ማስተርቤሽን አለማድረግ ልክ እንደ አስማት ልዩ ኃይል እንደሚሰጥ አድርገው ያስባሉ። እውነታው ግን ቀላል ነው። አንተ እውነተኛ ማንነትህን ዳግም እያገኘህ ነው። ከሱስ ነፃ የሆኑ ማንነትህ በተፈጥሮ በራስ መተማመን ያለው፣ ጉልበት የተሞላበት፣ ንቁና የፈጠራ ችሎታ ያለው ነው። ልክ እንደ ሕፃን ልጅ እነዚህን ነገሮች በተፈጥሮ ነበሩ። ነገር ግን በሱስ ምክንያት ማንነትህን አጥተሃል። ሱስ ስታቆም ወይንም ይህን ሱስ ስታቆም አእምሮ ዳግም መስተካከል ይጀምራል። ስኬታማ ለመሆን ከፈለግ አእምሮ በሱ የተበላሸ ሰው መሆን አትችልም። ስለዚህ ይህንን ሱስ ስታቆም እውነተኛ ማንነትህን ታገኛለህ። ወደ ቀድሞ ወደ ጠንካራው ማንነትህ ትመለሳለህ። ሁለተኛ፣ ከፍተኛ ትኩረትና የአእምሮ ንቃት። ግል ወሲብ ወይም ማስተርቤሽን ማቆም በንቃት እንድታስብ ያደርግሃል። ለምን? ምክንያቱም ግል ወሲብ የአእምሮህን ደስታ ሆርሞን ወይንም ዶፓሚን ልክ እንደ ባቡር መውጫና መውረጃ ያደርገዋል። መጀመሪያ ሰማይ ይደርሳል፣ ከዚያም ድንገት ቁልቁል ይወርዳል። ይህ መዋዠቅ ትኩረትህን ያጠፋዋል። ስሜትህ ሲቀሰቀስ እንደ ዝንጀሮ ስሜትህን በከንቱ ከማውጣት ይልቅ ያንን ጉልበት ለስራና ለስፖርት ተጠቀምበት። ያኔ ከፍተኛ የሆነ ትኩረትና ጥንካሬን ታገኛለህ። ሶስተኛ፣ የላይፍ ኢነርጂ ወይንም የህይወት ኃይል። ወንድ ልጅ በውስጡ የህይወት ኃይልን ይሸከማል። የወንድ ዘር ወይንም ሲድ የአንተ ህልውና መሰረት ነው። የሰው ልጅ መፈጠር የሚችለው በዚህ ኃይል ነው። ታዲያ ይህን ኃይል ምን ያህል ጥልቅ እንደሆነ ትረዳለህ? 99% የሚሆኑት ወንዶች ግን ይህን ታላቅ ኃይል በየቀኑ በአልጋቸው ላይ በከንቱ ያፈሱታል። ግል ወሲብ ወይንም ማስተርቤሽን ካደረግክ በኋላ ሁሌም የድካምና የባዶነት ስሜት ይሰማሃል። ይህንን ሱስ ስታቆም ግን ኃይልህ በውስጥ ይቀመጣል። ይህ በሌሎች ላይ ትልቅ ብልጫ እንዲኖርህ ያደርጋል። አራተኛ፣ መንፈሳዊ እድገት። ይህ ሂደት በራሱ መንፈሳዊ ጉዞ ነው። ወደ ተፈጥሯዊ ንጽህና የምትመለስበት መንገድ ነው። ራስህን በመግዛትና በዲሲፕሊን ውስጥ ስታልፍ እውነተኛ ነፃነት ምን እንደሆነ ትረዳለህ። መንፈሳዊ እድገት ደግሞ ወደዚህ የጥንካሬ መንገድ ይመራሃል። ሴጋ ስታቆም መንፈሳዊነት ይጨምራል። አምስተኛ፣ ራስን የመግዛት ብቃት ወይንም ዲሲፕሊን። ማስተርቤሽን ማድረግ ወይንም አለማድረግ ምንም አይነት ጥቅም የለውም ብለን ብናስብ እንኳን ማስተርቤሽን የማያደርግ ወንድ ወይንም ሴጋ የማያደርግ ወንድ የሚያደርገውን በእርግጥም ያሸንፋል። ምክንያቱም ራሱን የመግዛት ብቃት አለው። ስሜቱንና አእምሮውን መቆጣጠር ይችላል። ምንም እንኳን ሳይንሳዊ ምርምሮች ጥቅሙን ቢያረጋግጡልንም በዲሲፕሊን ረገድ ብቻ ራሱን የሚቆጣጠር ወንድ ከሱስ ተገዢ ወንድ እጅግ በጣም የላቀ ነው። በውስጥ ያለውን ታላቅ የህይወት ኃይል ለከንቱ ነገር አትበትነው። ይልቁንስ ለህልምህ፣ ለስራ፣ ለክብርህ ተጠቀምበት። በነገራችን ላይ በሁሉም ነገር የተሳለ ሴፍ መሆን የምትፈልግ ከሆነ ይህንን ቻናል ሰብስክራይብ ማድረግ አትርሳ። በሚቀጥለው እስከምንገናኝ መልካም ቆይታ።